ጋይስ በያላችሁበት ቦታ ሁሉ ሰላም ይረሳችሁ ብያችኋለሁ። ያው ስንሰራ የነበረው ቪዲዮ እንግዲህ ወደ መገባደድ መጥቷል። ዛሬ እንግዲህ ወደ መጣሁበት ባርሴሎና እየተመለስኩ ነው። እንግዲህ በጉዞዬ ደግሞ አብራችሁ እንድትሉ ጋበዝኳችሁ። እስከ ባርሴሎና ያለውን ነገር ደግሞ ማሳያችሁ ይሆናል። አሁን ቀጥታ ወደ ቦሌ ኤርፖርት እንሄዳለን። ስላሳያችሁን ፍቅር፣ ሰፖርት ሁሉ አመሰግናችኋለሁ። ቀጥታ ወደ ቦሌ ኤርፖርት ያው ጋይስ እንግዲህ አሁን ኤርፖርት ደርሰናል። ያው የምንሄድ ይሆናል። ከበሮኝ ያዙ እናንተ። ይሄ እኮ የሀገር ቅርጽ ነው። ስማ ምን ኧረ ያዙ እንሂድ። ኧረ ችግር የለውም ግቡ። እንዴ ኤፍሬም ታለ? ኦኬ ትክክል ነው። የቱ ነው የሚጎደው? ኦኬ መጀመሪያ ይሄን አድርጎ ከዛ ይሄን አድርጎ ይሄን ከላይ ላፕቶፑን አምጣ። ላፕቶፑን አንሳ። ይሄን እዚህ ግን አይ ቢገፋ ይሻላል። ከዛ ይሄን እንዳይወድቅብህ እንዳያርገህ በቃ እንደዚህ ይዘዋለሁ እኔ። ሶሪ እንግዲህ ጋይስ በጣም ቴንኪዩ ስለነበረን ጊዜ በእውነት በጣም አመሰግናችኋለሁ። ስለ እንክብካቤያችሁ፣ ስለ ሁሉ ስለነበረን አንድ ወር ቆይታ ኤፋ ቴንኪዩ በጣም ብራዘሬ ቴንኪዩ በጣም አመሰግናለሁ ስላደረጋችሁልኝ ነገር በአጠቃላይ። ኢዮሲ ወጥተሽ ስለተንከባከብሽኝ በጣም ቴንኪዩ። ታሜ በጣም ደስ ብሎኛል አገብተሽ ስላየሁሽ፣ መኪና ይዘሽ ስላየሁሽ በእውነት በጣም እንገናኛለን። የተመኛችሁ ሁሉ ይሁንላችሁ። ጸሎቴ ምኞቴ ነው። ውድድ ነው ማድረጋችሁ። ያው እንግዲህ በሚቀጥለው ደግሞ ዙሮ ለመገናኘት አብቃል። ያው ጋይስ አሁን ሴኩሪቲ ቼክ በአጠቃላይ አልፈን ውስጥ ነው ያለሁት። ቀጥታ ያው የዛሬ በረራ የሚሆነው ከአዲስ አበባ ቀጥታ ወደ ካይሮ ነው። ወደ ካይሮ ጂ ከካይሮ ወደ ባርሴሎና የሚሄድ ይሆናል። እንግዲህ ያው ከኔ ጋር እንድትቆዩ ጋበዝኳችሁ። እንግዲህ ያን ሁሉ ከሰራን ከቻሌንጁ በኋላ አሁን ቀጥታ ተመልሰ ወደ ባርሴሎና የምንሄድ ይሆናል። ከባርሴሎና ደግሞ የሚገራርም ነገር ማሳያችሁ ይሆናል። ያው ለቻናል አዲስ ሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ያው ጋይስ እንግዲህ አሁን ውስጥ ገብቼ ነው ያለሁት። ላይክ እንዳልኳችሁ ሙሉ ሴኩሪቲ መልፈ ምናምን ያው ቁጭ ብዬ እየጠበቅኩኝ ነው። ትንሽ ትኩስ ነገር እየጠጣሁ ሻይ ነገር እየጠጣን anyway እንግዲህ ጋይስ ያው ቻናልን ከወደዳችሁ ሰብስክራይብ ማድረጋችሁን እንዳትረሱ እና እንዳልኳችሁ ያው ይሄን እንግዲህ ያለፉን ኦልሞስት 15 ቀን የተለያየ ቻሌንጅ እየሰራን ነበር ከባርሴሎና ኢትዮጵያ መጥቼ። ያው እንግዲህ 100% ያሰብነውን አቺቭ ማድረግ ባንችልም ነገር ግን ያው የምንችለውን ሰርተናል ባይባልም በተለያየ አንዳንድ ችግር ምክንያት ያው ሳንሰራንት ብለናል። ነገር ግን ያው ተደስተን አሁን ወደ መጥቶበት ወደ ባርሴሎና እየተመለስኩኝ ነው። በጉዜ አብራችሁን ቆዩ እላለሁ። ያው ከባርሴሎና ደግሞ እንደገና በሚገራርም ቪዲዮ ተመልሼ እመጣለሁ። ሚገራርም ነገር ነው ማቀርብላችሁ። እናንተ ያው ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። አሁን የሚገኘው ቦሌ ኤርፖርት ያው እንግዲህ እዚህ ጋር ሙሉ እንትኑን አልፈን ወደ ውስጥ እየገባን ነው ወደ ፕሌን ውስጥ። እንግዲህ ጉዟችንን ልንጀምር ተዘጋጅተናል።
አሁን ያው በፕሌን ውስጥ ራሳችንን አገኘን። ያው ከኔ ጋር ሆኖ እላችኋለሁ። በዚህ አጋጣሚ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ። ጉዟችን አሁን ቀጥታ ከአዲስ አበባ ወደ ካይሮ ይሆናል። እንግዲህ ያው በአየር ላይ እየበረርን ወደ ካይሮ እንሄዳለን። ካይሮ ትንሽ ደግሞ ቆየት ብለን ወደ ባርሴሎና የምንሄድ ይሆናል። ለማንኛውም ያው አዲስ አበባ የነበረኝን ጊዜን ጨርሼ እንግዲህ ወደዛ እየተመለስኩኝ ነው። ስቲል ለመነሳት እየተዘጋጀን ያለ ነው። ኧረ ተነስ በሎ ፓይሌቱን እንግዲህ ያው ትንሽ አቆየን። ግን ያው እንግዲህ እኔ ራሴን ትንሽ ድካምም አለብኝ። በዛ ላይ ያው የምታውቁ ሰዎች በኢጅፕት ኤር ሲበሩ በጣም ሌሊት ነው። ኦልሞስት 10 ሰዓት ምናምን ነው። ሌሊት 10 ሰዓት ላይ ነው። ሶ ድካም ይኖራል ምናምን ነገር እንደዛ ይሆናል። እንግዲህ ያው አሁን ተነሳን። እንግዲህ ወደ ላይ እየተነሳን ነው። የአዲስ አበባን አየር እንግዲህ አሁን ተቆጣጥረናል። የአዲስ አበባን አየር ይዘነዋል። አሁን እንደምታዩት ነው እንግዲህ አዲስ አበባ በጣም ነው የምታምረው እውነት ለመናገር ከላይ ሆናችሁ ስታዩት። ያው እኔ ደግሞ እንዳጋጣሚ እንግዲህ ያው ከመስኮትም አጠገብ ቁጭ ስላልኩኝ ውበቱ አይደለ ነው እንደምታዩ። መንገዱም ከላይ ሆናችሁ ስታዩ ላይክ መንገዱ በጣም በቃ ቅርጽ አለው ምናምን ነገር። ከዚህ በፊት እኔ አንዳንድ ያው አያለሁ እና ከላይ ምናምን ዲፍላይ ሳደርግ በቃ እንደዚህ እንትን መንገዱ በቃ እንዲወጣለት ምናምን አልነበረም እውነት። ያውኑ ግን በጣም 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 ነው የሚያምረው። እኔ ያው በጣም በነገራችን ላይ ያው እንግዲህ ሌሊቱን ሙሉ ተጉዘን አሁን ኦልሞስት ካይሮ ደርሰናል ማለት ይቻላል። እንደምታዩት ከላይ ሆናችሁ ወደታች ስታዩ የካይሮ ከተማ ነው። እንግዲህ ሌሊቱን ሙሉ እንዳልኳቸው ነው ያው ተኝቼ ነው ያሳለፍኩት ፍላይት ላይ። ከአዲስ አበባ ተነስተን እዚህ እስከሚነጋ ድረስ ተኝቼ ነበር። አሁን ነው ላይክ ተነስታችሁ በቃ እየደረስን ነው። ቀበቷችን ጠበቅ አድርጉ ስባል ነው እንግዲህ ብድግ ብለን እንደ አጋጣሚ ወይኔ ምግብ ሁሉ መጥቶልኝ ከሚገርማችሁ ነገር እንትን አላረኩም ራሱ አልበላሁትም ማለት ነው። እና በቃ ቀጥታ እኔ ተኝቼ ነው እንደው ለመጀመሪያ ጊዜ ይመስለኛል እኔ ፕሌን ላይ በቃ 3 ሰዓት እንደዛ ነገር ነው ይመስለኛል ፍላይቱ ከአዲስ አበባ ካይሮ 3 ሰዓቱን ሙሉ የተኛሁት። አሁን ለማንኛውም ካይሮ ደርሰናል። ያው ካይሮ እንግዲህ ላንድ እያደረግን ነው። እዚህ ደግሞ ያው ትንሽ ቆየት እንላለን ምክንያቱም ፍላይታችን እስከምደርስ ድረስ እዚህ ቆየት ልንና ከዚህ ደግሞ ወደ ባርሴሎና እንሄዳለን። ኤኒዌይ እንግዲህ ተዘጋጁ እያለን አሁን ላንድ ልናደርግ ነው። እንደምታውቁ እንግዲህ ያው አንዳንድ ላንድ ስታደርጉ በጣም ፕሌን በቃ ትንሽ አላረም ያስፈራው ነገር ልክ ለመነሳት እንትን ሲያደርግና ልክ ላንድ ሲያደርግ ነው። እዚህ ጋር ያው ላንድ ያደረግን ከዛን እንግዲህ ያው ሁሌም እንደተለመደ አይደለ እናጨበጭባለን ላንድ ሲደረግ። ግን ብዙ ጊዜ ያው ኢጅፕት ኤር ላይ አይጨበጨብም። ግን አብዛኛው ቦታ ላይ ፍላይ ስታደርጉ ምናምን ያው ይጨበጨባል። እኛም በሰላም አርፈን አሁን ካይሮ ደርሰናል። ከካይሮ ደግሞ ትንሽ እንጠብቅና ወደ ባርሴሎና እንሄዳለን። ለማንኛውም ለቻናል አዲስ ሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ያው የተለያየ ቪዲዮቹ ወደ እናንተ ለማቅረብ እየሞከርኩኝ ነው ያለሁት። አዲስ አበባም ትንሽ ቆይታ አድርጌ ነው የተመለስኩት። አሁን ደግሞ ባርሴሎና ስደርስን ከባርሴሎና እንግዲህ አሪፍ ነገሮችን ማቅረብላችሁ ይሆናል። ያው እዚህ ጋር ካይሮ ደረስን። ከብለናችን ወረድን። ከዛን ያው ጌቱን ወደ ባርሴሎና የሚሄደውን ጌት ለመፈለግ ዞር እያልኩኝ ክርስማስ ሰሞኑንም ስለሆነ ትንሽ ኤርፖርቱን እንደዚህ እየቀረጽኩ ክርስማሱ ምናምን እያየሁ ያው ክርስማሱ ብቻም አይደለም እንግዲህ ደስ ይላል። ያው ካይሮ ኤርፖርት ምንድነው ማኔጅመንታቸው ነው እንጂ ትንሽ የሚደብረው ያው ኤርፖርቱ ሳማው ደስ ይላል። እንግዲህ ያው እዚህ ጋር ዞር እያልኩኝ ኤርፖርት ውስጥ ወደ ጌቱ እየሄድኩኝ ዞር ስል ልክ እዛ ጋር ደርሳለሁ። ምን ተባለ መሰላችሁ? ድል ሆኗል። እንግዲህ ከዛን ድል ሆኗል ሲባል ድቅ ብዬ እዚህ ጋር ያው ትኩስ ነገሬን አዘዝኩኝና ትኩስ ነገሬን ወሰድ እያረኩኝ ለምን አልጠበቅም አልኩኝና እንግዲህ መጠበቅን ቀጠልኩኝ። እንግዲህ ለማንኛውም ጋይስ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ። ጥሩ ነገር እንግዲህ ወደ እናንተ ለማምጣት ሞክራለሁ። ያው ይረዳኛል። ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ። ኤኒዌይ እዚህ ጋር ያው ትኩስ ነገራችንን እየወሰድን ካይሮ ላይ ትንሽ ቆይታ አደረግን። በሚገርማችሁ ነገር ያው ካይሮ አንዳንድ ነገሮች ገጥሞናሉ፣ ግን ጥሩ ነበረ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናልን እንቀጥላለን። ያው እንግዲህ እዚህ ጋር ከትንሽ ቆይታ በኋላ ትንሽ ከቆየን በኋላ እንግዲህ ፕሌን ውስጥ እየገባን ነው ወደ ባርሴሎና ፍላይ ለማድረግ ማለት ነው። አብራችሁን ቆዩ እላለሁ። ውድድ ነው ማድረጋችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ያው ጋይስ እንግዲህ አሁን ጉዟችን ወደ ባርሴሎና ነው። ያው አሁን ከካይሮ እንግዲህ ያው ፕሌን ውስጥ ገብተናል። ከዚህ አሁን እንግዲህ 3 ሰዓት ተኩል መንገድ እንደዛ እስከ ባርሴሎና ድረስ የምንሄድ ይሆናል።
ያው ዛሬ ትንሽ ድካሙ በጣም ምርቶብናል፣ ግን ያው እንቀጥላለን። በዚህ አጋጣሚ ለቻናል አዲስ ሆናችሁ ሰዎች ሰብስክራይብ ማድረጋችሁን እንዳረሱ። ያው ጉዞ እንግዲህ ቀጥታ ከአዲስ አበባ ባርሴሎና እየሄድን ነው። አሁን የሚገኘው ያው ካይሮ ነው። ኦልሬዲ ወደ ባርሴሎና መሄድ ካይሮ ኦልሬዲ ፕሌን ውስጥ ገብቻለሁ። ያው እንግዲህ ጉዟችን የሚቀጥል ይሆናል። እስከዛ አብራችሁ ቆዩ። ለማንኛውም ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። ኖርማሊ ላይክ ዛሬ ብቻዬን ነው ቁጭ ያልኩት ማለት ይቻላል። ባዶ ነው ቁጭ ያልኩት፣ ሁሉ ባዶ ነው። ያው እንግዲህ መተኛት ነው፣ ሌላ መተኛት ነው። እንግዲህ ቻናል አዲስ ከሆናችሁ ሰብስክራይብ። ያው እንግዲህ እዚህ ጋር ፕሌኑ ተነሳ፣ ወደ ባርሴሎና ፍላይ ለማድረግ ተነሳን እንግዲህ ያው ለምሳሌ እዚህ ጋር እንደምታየው ፕሌኑ ባዶ ነው ማለት ይቻላል። ብቻ እንኳን ቁጭ ያው ከፊት ለፊትም አብዛኛው እንትኑ ባዶ ነው። አንዳንድ ግን ከሰው ጋር ምናምን ስትሆኑ ነው ያው ደስ ነው። ኤኒዌይ እኔ ዘና ፈታ እያልኩኝ ነው ጉዞን እየቀጠልኩ ያለሁት። ግን እውነት ለመናገር ያው እንግዲህ እዚህ ጋር ወደ ባርሴሎና ደርሰናል። አሁን ላንድ ለማድረግ በዝግጅት ላይ ነው ያለ ነው። እንግዲህ እንዳልኳችሁ ነው ቅድምም ልክ ያው ብድግ ስንል ቀበቷችንን ጠበቅ እናደርጋለን። ከዛ ላንድ እያደረግን ላንድ ለማድረግ ስትለው ያው ቀበቷችንን ጠበቅ ታደርጋላችሁ። ከዛ በኋላ እንግዲህ ባርሴሎና እንደምታውቁ ያው በጣም በሲ የተከበበች ከተማ ነች። እንደው ላይክ ኤርፖርቱም ያለው በጣም ሲ አጠገብ ነው፣ ቢች አጠገብ ነው። እዚህ ጋር ያው ደረስን፣ ላንድ እያደረግን ነው። እንግዲህ ያው ጉዛችንን ከአዲስ አበባ ጀምረን እስከ ባርሴሎና የነበረው ይሄን መስል ነበር። ኦልሬዲ እንግዲህ ያው ከእግዚአብሔር ጋር እንግዲህ ያው መዳረሻችን ላይ ደርሰናል ጋይስ። ለማንኛውም ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ። እንግዲህ እኔም ደስታዬን እየገለጽኩ ነው፣ ምክንያቱም በጣም የሚገርም ነገር አጋጥሞን ነበር እዚህ ፍላይት ላይ። ያው እኔም ደስ ብሎኝ ደስታዬን እየገለጽኩኝ ነው። ውድድ ነው ማድረግ። ያው ጋይስ እዚህ ጋር እንግዲህ ከኤርፖርት ኤቭሪቲንግ የተቀበየ እንግዲህ ያው ታክሲን ይዤ ወደ ቤት እየሄድኩ ነው ያለሁት። በሚቀጥለው ቪዲዮ ባርሴሎናን በደንብ አድርጌ ማሳያችሁ ይሆናል። ያው እንግዲህ ዛሬ ታክሲን ይዤ ቀጥታ ወደ ቤት እየሄድኩኝ ነው። ትንሽ እኔ ከምኖርበት 30 ደቂቃ መንገድ ነው በታክሲ። እንደምታዩት ከተማው በጣም ነው የሚያምረው። ያው ስለ ከተማ በሚቀጥለው በደንብ አድርጌ ባርሴሎና ከተማ ማሳያችሁ ይሆናል። ብዙ የሚታዩ ነገሮች አሉ። እንደ እግዚአብሔር ፍቃድ ከሆነ በሚቀጥለው ቪዲዮ ተመልሼ እመጣለሁ። ውድድ ነው ማድረጋችሁ። መልካም ጊዜ ነው ላችሁ። ሰብስክራይብ ማድረጋችሁን እንዳረሱ። ቻው